አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የዩቲዩብ ቤተሰቦቼ ሰላማችሁ ይብዛልኝ። ይኸውላችሁ ሻወርማ እየሰራሁ ነው። ዛሬ ደግሞ እስከ መጨረሻው ተከታተሉኝ፣ አብረን እንስራ። ያው እዚህ ጋር እንትን ያለ የተፈተፈተ እንትን ነው ያለኝ የዶሮ ስጋ ማለት ነው። ስዱር የሚባለውን መጀመሪያ በውሃ በስለውና ከዛ በእጄ እንትን እለዋለሁ ማለት ነው። ቆራርጠዋለሁ፣ የሆነ ፍትፍት አድርገዋለሁ ማለት ነው። ከዛ የተወሰነ መጥበሻ ላይ ሀመስ አረገውና ሽንኩርት ጨምርበታለሁ። ፍልፍል አስዋት ከሙን ጨምሬ እዚህ ጋር ደግሞ እንትን ኪያር እቃ ውስጥ ያለ የሆነ በቃ ውስጥ የሚሸጠው ኪያር አለ አይደለ? እሱ ማለት ነው። እሱንና ትንሽ ደግሞ ፍሬዘር የሚቀመጠው ይሄ በጣጣ አለኝ፣ ድንች አለኝ ማለት ነው። እሱን አድርጌ ነው የምሰራው። የሚወዱት ያው ቤት እንደዚህ ነው ማለት ነው። ሶሱን ደግሞ የምሰራው ሶሱ ማለት ነው። ይሄንን ሶሱን የምቀባውን የምሰራው ደግሞ ጥህንያ ታውቃላችሁ አይደለ? ጥህንያ ማንኛውም ቤት ይኖራል ብዬ አስባለሁ። ያው እናንተ መዳም ቅመም ከሆናችሁ በአረብ ሀገር ከሆነ የምትሰሩት ማንኛውም ቤት አለ ጥህንያውን ትንሽ ሳህን ላይ አደርግና ከዛ የተወሰነ ትንሽዬ ሙያ ባርድ ቀዝቃዛ ውሃ አረግበትና በደንብ አርጌ በማንኪያ አማስለዋለሁ። በደንብ እስከሚቀላቀል በደንብ ማለት ነው። ከዛ ትንሽ ማዮኔዝ አረግበታለሁ፣ ትንሽ ሮብ አረግበታለሁ፣ እንዲሁም ደግሞ ዘይቱን አረግበታለሁ። ሌሞን አርጌ በአንድ ላይ አቀላቅዬ እንደዚህ እንትንለዋለሁ ማለት ነው። እጠቀመዋለሁ። ይወዳሉ ጣዕሙን፣ እንደዚህ ደስ ይላቸዋል እኛ ቤት ማለት ነው። ይወዳሉ ማለት ነው። ብዙ ጊዜ ይጠቀሙታል። ይሄን ሻወርማ ብዙ ጊዜ ነው ልጆች ስላሉ ቤት ብዙ ጊዜ ሻወርማ ይጠቀማሉ ማለት ነው። እና እናንተም ደግሞ እንደዚህ እየሰራችሁ በየቤታችሁ ተጠቀሙበት እላችኋለሁ። እየሰራችሁ ቀመሱ ትላችኋለሁ። በጣም አሪፍ ነው፣ ይጣፍጣል። እስከ መጨረሻው አብራችሁን ቆዩ እላችኋለሁኝ። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ስደተኛዋ እህታችሁ ነኝ። የመዳም ቅመም በተለይ የመዳም ቅመሞች እስበሳችን እየተደጋገፍን እስበሳችን ሰብስክራይብ እየተደራረግን ላይክ እየተደራረግን እንበረታታ እላችኋለሁኝ። እስከ መጨረሻው ተከታተሉኝ። የሚመቸኝን ሰዓት እቀርጽላችኋለሁ። ለጌማት ምናምን ስሰራ ግን አልመቸኝ እያለ ያው የመዳም ቤት ታውቁታላችሁ። ብዙ ጊዜ አይመችም፣ ካሜራ እንትን ብላችሁ ለመቅረጽ አይመችም። እና በተለይ በስልክ ስንቀርጽ በጣም ከባድ ነው የሚሆነው ማለት ነው። እና እንደዛ ስለሆነብኝ ነው ይሁት እንደዚህ በእንደዚህ መልኩ አጥፈዋለሁኝ ማለት ነው። እንደዚህ አድርጌ ነው የምቀባው። ቀብቼ ነው የማደርገው ማለት ነው። በጣም ነው የሚጣፍጠው፣ ሞክሩት። በጣም ቆንጆ ነው። በተለይ ለልጆች ይወዱታል።
ያው እንግዲህ ግላፍት ሳልጠቀም ነው ያደረኩት። እኛ ቤት ችግር የለባቸውም እንደዚህ ቢሰራም ችግር ስለሌለባቸው ነው ግላፍት ያልተጠቀምኩት። ቅርታ እንዳይደብራችሁ። ይሄው በዚህ መልኩ ጨረስን ማለት ነው። እኔ ጨረስኩኝ በዚህ መልኩ። እንደምታዩት ጨረስኩኝ ማለት ነው። ይሄውላችሁ በዚህ መልኩ አልቋል ማለት ነው። እዚህ ደረጃ ላይ ደርሷል። አሁን ትንሽ ቆራርጠውና